አሁን ቅድም ያዘጋጀነውን ሱስ እናደርጋለን ማለትም ገሽጣውንና ጅብናውን ማለት ነው። ከዛ እንደዚህ በአማራ መልኩ በደንብ ካደረግን በኋላ የቤዛ ቺዝ ወይም ጅብና ሙዘሬላ እንደዚህ እናደርግበትና ቀጥታ ወደ ኦቨን ውስጥ ከላይ ለኩሰን ለተወሰነ ደቂቃ እናቆየዋለን ማለት ነው። ያው ሲወጣ ደግሞ ይበልጥ ያምራል። ዋው ማሻአላህ ነው እንደዚህ ስታዩት ለራሱ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሀባይብ እንዴት ናችሁ? ወዶች ሰላም ናችሁ? አልሐምዱሊላህ። ስራ እንዴት ይዛችኋል? በያላችሁበት አላህ ይጠብቃችሁ። ቪዲዮውን ላይክ በማድረግ ጀምሮ እንደዚሁም ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉኝ፣ አይከፈልበትም፣ ማበረታቱኝ። ያረጋችሁ ደግሞ አመሰግናለሁ። ሽክራን ለኩም። ዛሬ ጀላችሁ የመጣሁት የኮራቱል በጣጥስ ወይም የድንች የኳስ አሰራር ነው። እዚህ እንደምትመለከቱት ሽንኩርት በትናንሹ ከትፌ እሳት ላይ ጥጄዋለሁ። ሽንኩርቱ ግን በጣም ጥሩ አይደለም፣ በጣም ውሃ ያወጣ ነበርና ቶሎ አልመጥልኝ ብሎ አስቸግሮ ነበር። ከዛ ጠብስ አደረኩት ትንሽ ዘይት አድርጌ ማለት ነው። ከዛ እዚህ ጋር ንጹህ የታጠበ የተቆራረጠ ዶሮና እንደዚሁም የፈረንጅ ቃሪያ እንደዚሁም ካሮት ፈቅፍቄ እንደዚህ አስቀምጫለሁ ማለት ነው። ቀጣይ ሽንኩርቱ ላይ ዶሮውን እናደርጋለን ማለት ነው። እሳቱን ያው በመካከለኛ ነው የለኮስኩት። ከዛ ድንቹን ገልበጥ ታደረግን በኋላ ከዛ ቅድም ያዘጋጀነውን ካሮትና ቃሪያ የፈረንጅ ነው። እንደዚህ አንድ ላይ እንደባልቃለን በደንብ እየገለባበጥን እናበስለዋለን ማለት ነው። ከዛ ቀጣይ ባህራት እናደርጋለን ወይም ቅመማ ቅመም እኔ የተጠቀምኩት ቁንዶ በርበሬ፣ ኩዝባራና ከሙን ተጠቅሜያለሁ። እንደዚሁም ጫው ማለት ነው። ሌላ የተለያየ ነገር እናንተ መጠቀም ትችላላችሁ ማለት ነው። እንደዚሁም እርድ ተጠቅሜያለሁ ለከለሩ። ከዛ እንደዚህ በሚያምር መልኩ ሆኖ ወጥቷል። እንደዚሁም በስተመጨረሻ በቀሎ የተቀቀለ በቀሎ ነበርኝ እሱን ጨምሬያለሁ። በጎን ድንች ጥጄ ነበር። ድንች እንደዚህ ብስል ብሎልኛል። አሁን ይሄንን ልጥና ንጹህ ሳህን ላይ ያደርጋለሁ። ልክ ልጭ እንደዚህ አድርጌዋለሁኝ። አሁን ይሄን ትኩስ ስለሆነ በብርጭቆ ዳጥ አደርገዋለሁኝ ማለት ነው። ከዛ እላው ላይ ትንሽዬ ጫውና ትንሽዬ ቆንዶ በርበሬ እንደዚሁም ቺዝ ወይም ሙዘሬላ ይሄን እናደርግበትና በደንብ ጓንት ለብሰን በእጃችን እንደ ሊጥ እናቦካዋለን ማለት ነው። እንዲያያዝልን በደንብ ማለት ነው። ከዛ ያንን በደንብ አንድ ላይ ታዋሃድን በኋላ እንደዚህ ልክ እንደምትመለከቱት እንደ ሊጥ ነው የሆነው ማለት ነው። አሁን መጀመሪያ የሰራነው ዶሮ መብሰሉን ቸክ እናደርግና ከዛ ይሄንን እያድቦለቦልን እዛ ላይ እናደርጋለን። በስተመጨረሻ ይሄ በስሎልኛል አወጣሁት ማለት ነው። አሁን ይሄንን እቃዬ ላይ አደርጋለሁ መስሪያ ሳህኒ ላይ ማለት ነው። እንደምትመለከቱት እንደዚህ አደረኩኝ። ከዛ በመቀጠል ቅድም የሰራነውን ድንች እንደዚህ እያርቦለቦልኩኝ እንደ ኳስ አንድ አይነት መጠን እንደዚህ አደረኩ። ከላይ ደግሞ ሱሱን የተጠቀምኩት ጅብናና ገሽጣ ነው ማለት ነው። አንድ ላይ ቀላቅሌ ከላይ ያደርግበታለሁ ማለት ነው። አሁን እንደምትመለከቱት እንደዚህ ተበጥብጧል። ከዛ ከላይ በደንብ አድርገን እናደርግበታለን ማለት ነው። ያው እንደዚህ እያደረግን በደንብ እናደርግበትና ከላይ ደግሞ ጥሩ ከለር እንዲሰጠን ጥሩም ጣዕም እንዲኖረው ሞዘሬላውን ቺዝ እንጠቀማለን ማለት ነው። ከዛ ቢያንስ ከ10 እስከ 15 ደቂቃ የሚሆን ኦቨን ውስጥ እናስገባዋለን ከላይ ለኩሰን። በስተመጨረሻ እንደዚህ ያማረ የተዋበ ደስ የሚል ሆኖ ከለር ወጥቶልናል ማለት ነው። ጣዕሙም ደግሞ ልነግራችሁ አልችልም። ይጀነን ማሻአላህ ቁወተ ኢላ ቢላህ። እና ሁላችሁም ሰርታችሁ ጀርቡት፣ በጣም ነው የምትወዱት ማለት ነው። እንደዚሁም ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ይሄንስ ቪዲዮ ስታዩ አሁን ላይ ምን እየሰራችሁ ነው? ይሄንን ቪዲዮ እዚህ ቪዲዮ ላይ እንደዚሁም ኮሜንታችሁን አሳውቁኝ ማለት ነው። በሌላ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛ ይበልልኝ። ሰላም አለይኩም ወራህመቱላህ